ኖረህም አትጠቅም ሄደህም አትጠቅም። ዛሬ አብርሽ እንግዲህ እንዳያችሁት በዳኒ ቤት መቶ ለ2 ቀን ለ3 ቀን አየር ለመቀበል ወደ ውጭ ሀገር ሄዳለሁ እና ልጄን አደራ ብሏታል ሩታ ማለት ነው። እኔ እኮ ግርም የሚለኝ እኛ እንግዲህ አብርሽንም ሩታንም የምናያቸው በቪዲዮ ነው ብያቸዋለሁ። አሁን ቀደምና በሚያመጡት ቪዲዮ ነው እኛ መናገር የምንችለው ሳንቀንስ ሳንጨምር እና ምንድን ነው ሩታ እንግዲህ ካረገዘች ሰዓት አንስቶ ያው እርግዝና በጣም ከባድ ነው ማለት ነው። ልጁ ከወጣ በኋላ እኮ እንደ እርግዝና ላይ ከብድ ይችላል፣ ግን ቢሆንም ይከብዳል ልጅ ማሳደግ አይደለም። ስለዚህ አንደኛ በእርግዝናዋ ወቅት አንድ ቀን አብረሃት ፎቶ ሳትነሳ ማስታወሻ ለእኛ እናንተ እኮ ብዙ ማስታወሻዎች ሊኖራችሁ ይችላል። ለእኛ አንድ ቀን የእርግዝና ፎቶ አብረሃት ሳትነሳ በጣም ብዙ ክብካቤ አድርገላት ሊሆን ይችላል ማለት ነው በካሜራ በስተጀርባ። ግን ለእኛ አንድ ቀን የሆነ ማስታወሻ የለንም ያንተና የሩታ ማለት ነው የእርግዝናዋ ወቅት። አሁን ደግሞ ከወለደች ሰዓት አንስቶ እንግዲህ ያው ልጇን ብቻዋን ነው የምታሳድግ ማለት ይቻላል። ይሄ ምንድን ነው ከካሜራስ ጀርባ ያለውን ነገር አላውቅም፣ ግን ቢሆንም የሚመጣልን ያው ሩታ ተበድላ ነው ሁሌም የምትመጣ እያለቀሰች እያዘነች እና ዛሬ አንተ ብትሄድም ብትኖርም ስለማጠቅም ምንድነው ልጅን አደራ ለ2 ቀን ለ3 ቀንና ልሄድ ነው እና የልጅን ነገር አደራ ያልኸው ነገር በጣም ምንም ነገር አልተዋጠልኝም። እኔ እኮ ብዙ ነገር መናገር በነገራችን ላይ ይቻላል። ለምን ሩታ ግን አብርሃም ታፈቅረዋለች፣ ተወዷለች። አሁን ዛሬ ወደ ውጭ ሀገር ልሄድ ነው ምናምን ነገር ሲላት ልጅን አደራ ምናምን ነገር ሲላት ያው ታውቃላችሁ ስለምታፈቅረው በጣም ነበር እንባዋ ላይ ያው ያቀረረ እንባ ማለት ነው አይኗ ላይ እና ስለዚህ አንዳንዴ እኔ የምወደውን ሰው እንደዚህ በጣም ሲሰድቡ ምናምን ነገር ቅር ይለኛልና ሩታ ብዙ ጊዜ አብርሃም ስንናገርባት ራሷ ዝቅ እያለች ብታናድደንም ግን ሴት ልጅ እስከሆነች ድረስ ያው እናከብራታለን። ያው መከበር አለባት በሚል ነው ማለት ነው። ሁሉም ሰው ደግሞ ከተሰደባት ሁሉም ነገር ስህተት ነሽ ከተባለች ያው ጥሩ አይደለም፣ ለሴት ልጅ አእምሯ ይጎዳል እንደማለት ነው እኔ የፈለኩት ማለት ነው። እና ሩታ ቢሄድ አሁን አንቺ ልጅሽን ቀብረር እያልሽ እያሳደግሽ ነው እና ኤፍሬም አሉልሽ በጣም ብዙ ሰው አለልሽ ማለት አሁን ተዳኒ ደግሞ ምን እኔ አብርሃምንና አብርሃም ከሄርሜላ ጋር ለማገናኘትም አይደለም እንደዚህ ነበር አይደለም ማለት ነው። አሁን እኔ ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አብርሃም ታደሰ ወደ ውጭ ሀገርና ራሴን ንፋስ ለመቀበል ለ3 ቀንና ለ4 ቀን እሄዳለሁ አላለም እንዴ? ለምን አትሄድም? ለምን ጥርቅ አትልም ማለት ነው? ልጄን አደራ የምትልውኝ ለ2 ቀን ለ3 ቀን አንተ ብትሄድ አሁን ምን ትጠቅማለህ? ያው ሩታ መቼም የልጇ ሳትሆን አትቀርም። ዳኒ ደግሞ አንተ ምን ከሄርሜላ ጋር ሆነ ስታጨበጭብ አልነበረም እንዴ? እኔ የአብርሃም እንዲሻለው እንዲድን ነው እንጂ ከሩታ ጋርም ይሁን እያልኩ አይደለም፣ ከሄርሜላ ጋርም ይሁን በግድ እያልኩኝ አይደለም አልህ አይደለ? አንተ ግን ሁሉ ነገርህና ሁሉ እንቅስቃሴ ከሄርሜላ ጋር ለማድረግ ወይም በቃል ወይም ሩታን በጣም ተረግጠህ ይዛት ነበረ። እሷም ብለሃለች በነገራችን ላይ ማለት ነው። አዎ የዋህ ነሽ ሩታ፣ በነገራችን ላይ አንቺም ተናግረሻል። የዋህነት ሰዎቹን በጣም ትቀርቢያለሽ። ሰዎች ያሉሽን ይኸው እንዳልሽው የሆነ የማመን እንትን አለሽ ነው እንጂ ሰዎችን ብዙም አታምኝም። በራስሽ እንቅስቃሴ ነው የምትራመጅ። እኔ እኮ በነገራችን ላይ አንዳንዴ ሩታ በጣም ግርም ትለኛለች ማለት ነው። አብርሃም ያላትን በሙሉ ትፈጽማለች። አሁን ዛሬ አብርሽና ዳኒ እያወሩ ከመሀል ላይ ያው ሩታ መጣች ማለት ነው ስለተጠራች። ከዚያ በኋላ ያው ምን ችግር አለውን ከሩታ መሀል ቢያወራ? በቃ አንድ እየወራሁ ነውና ከዚህ ትንሽ ፈቀቀት ይልኛለሽ አላላትም እንዴ? እሷም የኔ ምስኪን የኔ ጨዋ ወላሂ በቃ እሺ ብላ ሄደች እና በቃ የአብርሃምን ጉዳይ በሙሉ ለመታዘዝ ለመሸፈን የምታደርገው ጥረት በጣም ነው የምትገርመኝ ሩታ ማለት ነው። እና አብርሃም ታደሰ ምን ከሩታም ከሄርሜላም ለመራቅ እፈልጋለሁና ይህን ጉዳይ ራሴን ማዳመጥ እፈልጋለሁ አልክሳ አንተ ሚስትህን ምርጫ ውስጥ እያስገባ እኔ ማንንም አልመርጥም ከምርጫ ውስጥ አይደለም በራሴ ነው የምተማመን አልክ እንዴ? ሚስትህን አንተ
ምርጫ ውስጥ አስገብተ መስሎኝ ከሄርሜላ ጋር እኮ እየመረጥካት መስሎኝ። አንተ አልታወቀም። ትናንት ያወራኸውን መልሰህ ዛሬ ደግሞ ታወራዋለህ። በቀደም ያወራኸውን ዛሬ ታወራዋለህ። እና ስለዚህ ወሬ አትደጋግም ባክህ። እና ሩታ ሀብቴ ደግሞ እንደው ምን ነገር ይሆን እኔ እንጃ። ብቻ አንዳንዴ በጣም ነው የምትገርመኝ ሩታ ማለት ነው። በቃ አሁን እና አብርሃም ታደሰ ግን አሁን አመመው ተብሎ ከተመለሰ በኋላ ራሱን በጣም ነው ውጥርጥርጥርጥር ብሎ የመጣ ማለት ነው። ዝም ብላችሁ እዩትማ። በጣም ተነፋፍተዋል የሚለብሰው ልብሶች ዘሞ ዛሬ ደግሞ ያው ይሁን ብሎ ፀጉሩን ተሰርቶ መጥቷል። አቶ ትናንትና ነው በቀደም ምናምን ነገር ጥቁር መነጽር የሆነ ኬፕ ለብሶ ራሱ ልጅ እኮ እስከሚያጠፈው ይሄ ማነው አባቴ ነው ወይስ ማነው? እና ይሄ መድኃኒቱ ተመችቶህ ነበር ማለት ነው። አብርሃም ታደሰ አንደኛው ወፍረሃልኝ እና ዝም ብለህ የምትሄድ ከሆነ ሄድ እንጂ ሩታ ናት ሄርሜላ ናት። ሄርሜላን ለመራቅ ሩታን ለመራቅ አስለን አንተ እንደገባኝ ያው ሩታ ምርጫ ውስጥ አትገባም። ሚስትህ ናት፣ የልጅህ እናት ናት። ባትወዳትም ባታፈቅራትም እኮ የልጅህ እናት እስከሆነች ድረስ ምርጫ ውስጥ ማስገባት የለብህም ነበር። እና ሩታ ሀብቴ የአብርሃምን ጉድ ያው ባትሸፋፍኝለት፣ ሲጠሩሽ ዝም ብለሽ እንደ በግ እየተነዳሽ የምተጁ ነገር የእሱን ሁሉ ነገር መሸፈን ያው ጥሩ አይደለም ማለት ነው። አንቺው በጣም ብዙ ተበድለሻል። ስራ ነው የምትሰሩት፣ ግን ቢሆንም በስራ መሀል ደግሞ እየተጎዳሽ ዝቅ እያልሽ በጣም ብዙ ነገር እየተሰደብሽ ያለሽው አንቺ ነሽ። ያው ክብርሽም ወላሂ በጣም ብዙም ዝቅ አታድርጊ። አሁን ይሄ ትናንት ነው ቪዲዮ በጣም ገርሞኛል። በጣም ሁሉ ነገር እና ብዙ ሰው አጥፍቶ እሷ ደግሞ ተንበርክካ ያው አብርሃምን ይቅርታ በቃ ሁሉን ነገር ተውና ለልጃችንና በቃ ለፍቅራችን ስትል ይቅርታ አድርግልኝ ምናምን ነገር ስትዩ በቃ ያን ነገር እሱ አብርሃም ምን እንዳለሽ ያው አንቺም ራስሽ ገብቶሻል። ያንን ነገር በቃ በግልጽ እኔ ነኝ ያደረኩት ብለሽ በይኝ እያለሽ ማለት ነው። እና ህዝቡና በጣም ብዙ ኮሜንት አንቺ እንዳረግሽበት አንቺ እንደማታደርጊ እናውቃለን። አንቺም ተናግረሻል። የልጄን አባት ባሌን እንዴት ነው እንደዚህ የማደርገው? እና እንኳን ማድረግና ከነ እኮ አስቤው አላውቅም ነው ያለች። እና ይሄን ያህል በሰዎች ባደረጉት አንቺ ደግሞ ዝቅ ብለሽ ይቅርታ መጠየቅ ዛሬ ደግሞ